አመሰግናለሁ። ብዙ ነገር አንስተሃል አንተ። የመጨረሻውን ነጥብ ላይ ትንሽ ላክልበት። የዘራፊዎች ኃይልን ለመቆጣጠር የሚደረገው ጥናታዊ ጽሁፍ ነው ብለህ ያስቀመጥከው ትክክል ነው። ኢትዮጵያ አሁን በዘራፊዎች ቡድን ነው እጅ ውስጥ ገብታለች። ኢትዮጵያ ሴክተሮቹን ተከፋፍለው አካባቢዎችን ተከፋፍለው የደለላ ስርዓት ነው። የዘራፊዎች ቡድኖች አገሪቷን ተከፋፍለው ነው የሚያስተዳድሩት። ሴክተሮችን ተከፋፍለው ነው የሚያስተዳድሩት። ስለዚህ የኔ ኤሪያ ላይ እንዳትመጣብኝ፣ የኔን አትንካ። ይሄ ነገር ከሚኒስቴሮች ጀምሮ ብሔራዊ ደህንነት፣ ፌደራል ፖሊስ፣ የክልል ፖሊሶች፣ መከላከያ ጀነራሎች አጠቃላይ ኢትዮጵያን ተከፋፍሎ ነው የዝርፊያውን የሚያካሂዱት። እንግዲህ ፖሊሶች ስለ መከላከያ ሰራዊት ውስጥ ጀነራሎች ስም ሲጠቅስ ሁሉንም አይወክልም። የተወሰኑ ሰዎች ናቸው እዚህ ውስጥ ያሉት። ታችኛው እርከን ላይ ያሉ ፖሊሶች እና መከላከያ ሰራዊት ወታደር የቤት ተመልካች ደሃ ነው፣ ምንም የለውም። እና ከላይ ያሉ አብይ አንተ ቅድም እንዳልከው የሌቦች አለቃዎች አለቃ ነው። ስለዚህ አብይ ስር የዘራፊዎች ቡድን ተደራጅቶ ብዙ ናቸው። የተመስገን ጥሩነህ ቡድን አለ፣ የሽመልስ አብዲሳ ቡድን አለ፣ የብርሃኑ ጁላ ቡድን አለ። እንደዚህ ተከፋፍለው ይዘርፋሉ። ቡድን አላቸው። የሆነ አሁን ለምሳሌ አንድ የሆነ በቅርብ ጊዜ የተነሳ ባለሀብት ብታስር ቀጥታ ወይ ለተመስገን ጥሩነህ ወይ ለሽመልስ ደውሎ ታሰርኩብህ ብሎ ይጠይቃል። እንትኑ ኔትወርኩ በጣም ከንቲቦች ጋር፣ ሚኒስቴሮች ላይ፣ ፕሬዝዳንቶች ላይ አንድ ላይ ተያይዟል። ኔትወርኩ ይያያዛል። ስለዚህ እነኚህ ቡድኖችን ለመቆጣጠር አብይ በየጊዜው ጥናቶችን አካሂዶ ሁላችሁም ሌቦች ናችሁ አውቃችኋለሁ። ለምሳሌ አሁን የሆነ ጊዜ የነሽመልስ ቡድን በጣም ገዘፉና ትንሽ ትከሻ ለትከሻ ሁሉ እስከሚባል ድረስ ከአብይ ጋር መጋፋት ጀመሩ ተባለ። ከዛ ምንድነው የሆነው? ምን አደረገ አብይ? የሙስና ኮሚቴ አቋቋመ። የሙስና ኮሚቴው ደግሞ ሌላ ቡድን እንዲመራ አደረገ። ተመስገን ጥሩነህ ነው በዛን ጊዜ ብሔራዊ ደህንነት መሰለኝ ያስታውሳለሁ። ተመስገን ጥሩነህ የሚመራው የሙስና ኮሚቴ ተቋቋመና ጥናቱ መጀመሪያ በብልጽግና ጽሕፈት ቤት ተካሄደ፣ ተመሳሳይ ጥናት። ከዛ በኋላ ምንድነው የተደረገ? የሽመልስ ቡድን ትንሽ ገዘፉ። ለአብይ ሁሉ ትንሽ እንደ እኔ ትሬት ተባለ። ከዛ ምንድነው የተደረገው? ተመስገን ጥሩነህ ተጠርቶ ኮሚቴ አቋቁም ተባለ። እሱ ኮሚቴውን ይዞ መረጃዎችን መሰብሰብ ጀመረ። ከዛ ከሽመልስ ሰዎች የተወሰኑ ሰዎችን አሰረና ትንሽ ለተወሰነ ሳምንታት ምናምን አሳይቶ ከዛ በኋላ በሽምግልና ቶሎ ሽምግልና ውስጥ ገቡና ሽመልስ አብዲሳ አገር ሊፈርስ ነው ብለው በቃ ሽምግልና ማነው ሽማግሌ ሆኖ የሚሄደው? ደግሞ ሌላ ቡድን፣ ሌላ ዘራፊ ቡድን በመሃል ገብቶ ረተው በመሃላችን አገር ልትጠፋ ትችላለች ብሎ ለአብይ ሽምግልና እና ብርሃኑ ጁላና ሌላ ቡድን ደግሞ እኛም እኮ ይዘናል፣ ነገኛ ላይም ልትነሱ ትችላላችሁ፣ ይሄ ደግሞ አገሬን ያፈርሳል ብሎ በሽምግልና ይሄ ነገር ቆሞ የአብይ የሽመልስ ቡድንም የታሰሩም እንዲለቀቁ ተደረገ። ነገር ግን ምንድነው የተባለ? ምንድነው መጠኑን መቆጣጠር አልቻላችሁም እኮ እናንተም እኮ ሌላ መንግስት ሆናችሁ እኮ ብሉ ነው የተባላችሁ እንጂ ስልጣኔ ላይ እንዴት ነው እንደዚህ አይነት ወደ ላይ ማየት ምናምን ነገር ጥሩ አይደለም ተባለና ስለዚህ እንዲህ አይነት ጥናቶች ለምንድን ነው የሚያስፈልገው?
ለተባለው አንደኛ እነኚህ ቡድኖችን መቆጣጠር እንዴት ነው የምትቆጣጠረው? ጥናትን በማካሄድ አለፍ ብለም የተወሰኑ ሰዎችን እንደ ምሳሌ ለመግራት ለመከርከም ብዙ ባትሄዱ እንደው ብዙ ከፍ አላችሁ ታያችሁ ይሄንን ቀንሱና ግን የያዛችሁትን የዝርፊያ መንገድ ቀጥሉበት ብለው ይሄን ለምሳሌ ነው እንግዲህ እኔ የሚያስታውሰው ነገር ነው። ስለዚህ ሀገሪቷ በእንደዚህ አይነት ኔትወርክ እና የዝርፊያ ቡድን ስር ስላለች ግዛት አላቸው። ባላንስ ኦፍ እንትኑን ለመቆጣጠር ነው የሙስና ባላንሱን ሰርቶ ነው። አብይ አሁን የሙስና ሹፌር ነው። ሙስናውን ሲነዳ ለምሳሌ የሽመልስ ግሩፕና የብርሃኑ ጁላ የአዳነች አቤቤ የተመስገን ጥሩኔ የሙስና አውቶቡስ ውስጥ ቁጭ ብሎ ሲሄዱ ወደ አንዱ ዘንበል እንዳይል ነው አብይ ስራው። ለዛም ደግሞ በየጊዜው ጥናት ያካሂዳል። በጥናቱ መሰረት ደግሞ ትንሽ ማስተካከያ ነገሮችን ሰጥቶ ነገር ግን ሙስናውና የሙስና አውቶቡሱም ሹፌሩም ይቀጥሉበታል። እቺን ካልኩ ላቁምና የምትጨምር ነገር ካለ ጨምርና እኔ በኋላ መጣበታለሁ። አሁን ወደ ስርዓቱ ባለቤት ነው የምንሄደው። ስርዓቱ ተሰብስቦ የሌቦች ስርዓት ነኝ ብሎ ጥናት አቅርቦ ራሱ ላይ ማስረጃ ካቀረበ የስርዓቱ ባለቤትስ ማን ነው የሚለውን ነገር አይተን መደምደሚያ እናደርጋለን ከሙዚቃ ሽግግር በኋላ። ተመልሰናል ተመልካቾቻችን። አሁን ወደ መጨረሻ እየተቃረብን ነው። እንግዲህ እስካሁን ባቀረብናቸው ጭብጦች ጥናት እንደተካሄደ፣ ምን አይነት ስልት እንደተጠቀመ፣ እነማን እንዳቀረቡት፣ የትኞቹ ሴክተሮች ላይ ትኩረት እንዳደረጉ እና አንዳንድ ማሳያዎች፣ ከዛ መደምደሚያውን አቅርበናል። መደምደሚያው ያው በተደጋጋሚ እንደገለጽ ነው ሌቦች ነን ነው። እንደዚህ ነው የሚለው መደምደሚያው። ሁላችንም የሙስና ተሳታፊዎች ነን፣ በግልጽ ቋንቋ የሌቦች ስብስብ ነን የሚል ነው። ምንም ሌላ ነገር የለውም። ከዛ አንዳንድ ትርጓሜዎችን ለመስጠት ሞክረናል። እንግዲህ ይሄ ስብስብ የሌባ ስብስብ ነኝ ካለ ባለቤቱ ነው ማለት ነው የዚህ ጉዳይ ስራ አስኪያጅ የሚሆነው እና የዚህ ስርዓት ባለቤት አንድ ግለሰብ እንደሆነ የሚታወቅ ነገር ነው። አሁን በዚህ ሰዓት ይሄንን ለማብራራት ወይ ደግሞ ለመናገር ጊዜ መፍጀትም የሚያስፈልግ አይመስለኝም። የስርዓቱ ባለቤት አብይ ራሱ ነው። ባለፈው መግለጫውንም ስናወራ ራሱ መግለጫ ያወጣው አብይ ራሱ ተሰብሳቢዎችን ትቶ ኮሚቴ እንኳን ሳቋቁም ነው መግለጫ ጽፎ በብልጽግና ስም የለጠፈው። ስለዚህ የስርዓቱ ባለቤት እሱ ራሱ ነው። አሁን እዚህ ጥናት ላይ ጥናቱ ሲቀርብ እሱ እዛ መድረክ ላይ አልተሳተፈም፣ መጥቶም አልተጠየቀም፣ የሱ ስራዎችም አልተዳሰሱም። ምክንያቱም ባለቤቱ የስርዓቱ ባለቤት ነው። አሁን የተለያየ ስም በየጊዜው መለጠፍ ቢሞክርም የስርዓቱ ባለቤት አንድ ግለሰብ ነው። እነኚህ ተቀጣሪዎች ናቸው። በምንድን ነው የተቀጠሩት? ህዝብን በመዝረፍ ነው የተቀጠሩት እነኚህ ሰዎች። አሁን የተነካካው ሚኒስቴር መስሪያ ቤት እና የአገልግሎት ሴክተሮች ሁሉ የስርዓት ተቀጣሪዎች ናቸው እንጂ ባለቤቶች አይደሉም። ስለዚህ ነው የሚያስፈራራቸው። የስርዓቱ ባለቤት እኔ ነኝ፣ ከሳሽም እኔ ነኝ፣ ፈራጅም እኔ ነኝ፣ አሳሪም ፈቺም እኔ ነኝ፣ መግደልም እችላለሁ የሚል ሰውዬ ነው። የኔ ፊርማ ነው ሁሉንም ነገር የሚያጸድቀው፣ ፖሊሲ ነው የኔ ፊርማ ፖሊሲ ነው የሚል ሰውዬ ነው።
እና ለንግስና ነው የምዘጋጀው የሚል ሰውዬ ነው። ስለዚህ የስርዓቱ ባለቤት እሱ ራሱ ነው እና የአብይ ሌብነት ሳይዳሰስ ይሄ ነገር ሙሉ ይሆናል ወይ ነው አሁን የሚል ኬስ ልጠይቅ የፈለግኩት ምንድነው የአብይ ሌብነት ሳይነካካ ወይ ደግሞ እዚህ ውስጥ ሳይካተት ጥናት ያሉት ራሱ ሙሉ ሊሆን ይችላል ወይ? ምንድነው ያንተ ምልከታ? ኢታና የሚገርም ጉዳይ ነው። አንተ እንዳልከው የዚህ ሁሉ የሙስና ንጉሠ ነገስት አብይ ነው። የሙስና ንጉሶች አሉ፣ አዎ ብለናል። የዋናው ንጉሠ ነገስቱ ደግሞ የሙስናው ንጉሠ ነገስት አብይ እንደሆነ ምንም አጠያያቂ አይደለም። የአብይ የስልጣን ምሰሶ ብለን ከዚህም በፊት የሰራነው ፕሮግራም ነበር። ዋነኛው የአብይ የስልጣን ምሰሶ የሚባሉት አንደኛው ኃይልን በመጠቀም በመግደል፣ በማሰር፣ በማፈናቀል፣ በማስፈራራት ስርዓቱን መንበረ ስልጣኑን ማጠናከር ነው። አንዱ ኃይል ነው። ሌላኛው ደግሞ ስልጣንን በማካፈል ነው። እንግዲህ እሱ ብዙ አይደለም፣ መስሪያ ቤቶች ብዙ አይደሉም፣ ክልሎች ብዙ አይደሉም። አሁን ገና እየሸነሸነ እየሰጠ ነው ከደቡብ አካባቢ። ሌላው ሶስተኛው ሀብትን በማካፈል ብለን ሰርተናል። ከዚህ ማለት ሀብትን በማካፈል የራሱን ደጋፊዎችን ማብዛት። እንዴት ነው ሀብትን የሚያካፍለው? የኢትዮጵያ ሀብት እንዴት አብይ ለደጋፊዎቹ ያከፋፍላል? አንደኛው ሀብትን የሚያከፋፍለው መሳሪያ ሙስና ነው። ኢትዮጵያ ሌላ ሀብት ወይ ደግሞ ነዳጅ ወይ ደግሞ ሌላ የላትም፣ ግን የተፈጥሮ ሀብት አላት ኢትዮጵያ። እነኚህም በሙስና በማካፈል ለምሳሌ መሬት ይጠቀማል። ሸገር ከተማ የአብይ ከተማ ነች፣ የስርዓቱ የብልጽግና ከተማ ነች። ሸገር ለምንድን ነው ከገጠር ከተማ አድርጎ ያቋቋሙት? ስርዓቱ ማህበራዊ መሰረት እና ደጋፊዎች እና ካድሬዎች የትኛው መሬት ነው ሽጦ አዲስ አበባና አዲስ አበባ ዙሪያ አጠቃላይ የስርዓቱ መሬት ነው። ይሄም የሙስና አካል ነው። ሌላ ማዕድንና ኤነርጂ፣ እሱ ሌላ ጊዜ ብንመጣበት ይሻላል። እንዴት እንደሚዘረፍ እሱ ለራሱን የቻለ ፕሮግራም ልንሰራበት እንችላለን። ሌላ ባንኪንግ ሴክተርም እንዴት የአብይ መሳሪያ እንደሆነ፣ የውጭ ንግድም ቅድም እንዳልነው የጥናቱ አካል አይደለም። ኮንትሮባንድ የጥናቱ አካል አይደለም። ዋነኛው ወደ ሀገር ውስጥ የሚገባ ወደ ውጭ ሀገር የሚላክ ማዕድናት፣ ወደ ውስጥ የሚላኩ የተለያዩ ኢትዮጵያውያን የሚፈልጉ ንግዶች በማን እጅ ነው? ኮንትሮባንድ አልተጠናም። እና እነኚህ ለምሳሌ አሁን መከላከያ ሴክተርን ብቻ ብንወስድ መከላከያ ሰራዊት መሳሪያ ይገዛል ከውጭ ሀገር፣ ሬሽን ይገዛል ከውጭ ሀገር፣ መድኃኒቶችን ያስገባል፣ አልባሳትን የመከላከያ ሰራዊት አልባሳት ሁሉ ይገባሉ ከውጭ ሀገር። እነኚህ እንዴት ነው የሚገቡት? ይሄ በተጨባጭ እኔ የማውቀው ነገር በአብይ ትዕዛዝ ከላይ ያሉ የተወሰኑ ጀነራሎች ተከፋፍለው ያስገባሉ። እነኚህ ምንም ያለ ምንም ጫረታ ያለ ምንም ግዢ አካሄድ አሰራር የተወሰኑ ጀነራሎች መከላከያ ሰራዊትን ከከባድ መሳሪያ ግዢ ጀምሮ እስከ ልብስ እስከ መድኃኒት ሬሽኖችን የከሌ ኤሪያ ነው ሬሽን የከሌ ጀነራል የከሌ ነው የሚያስገባ። በዚህ መሰረት አብይ ትዕዛዝ ነው እንግዲህ ይሄ ሁሉ የሆነ። ስርዓቱ ባለቤት አብይ አህመድ ነው። መከላከያ ውስጥ ብቻ ነው መከላከያ እንደ አንድ ሴክተር ነው የወሰድኩት። አጠቃላይ ግን ይሄ ሙስና ይሄ እስከ ማገት ሁሉ ይሄዳል። ማን ነው የሚያግተው? ለምንድን ነው ዜጎች የሚታገቱት? ለምን ምንድን ነው የሚጠይቁት? ድሃም ይታገታል፣ ሀብታምም ይታገታል፣
ያንተ አካውንት ላይ ያለው ገንዘብ ታይቶ ትታገታለህ። ከዛ በኋላ ከፍለህ ትወጣለህ። ማን ነው ዋናው ይሄንን ስርዓት ዘርግቶ እንትን የሚያደርገው? አብይ ራሱ ነው። የሙስና ንጉሠ ነገሥት ራሱ ነው። እና ምን ለማለት ነው? የሙስና ዋናው የአብይ የስልጣን ምሰሶ ነው። ያለ ሙስና አብይ የሚባል ስርዓት አይኖርም። እና ሌላ ነገር ልጨምርና ላቁም። አብይ ለምሳሌ በመንግስት የሚሸፈን ድግሶች አሉ። ከድግሶች ሁሉ ደግሞ የሰርግን ብቻ እንመልከት። መዓት ድግሶች አሉ። የመንግስት ሰርጎች አሉ። በቤተ መንግስት በቀጥታ ስፖንሰር የሚደረጉ በጣም ኢትዮጵያውያን ያደመመ ሰርጎች አሉ። አብይ በቀጥታ ስፖንሰር ያደረገ ሰርጎች አሉ። ለምሳሌ በቅርብ ጊዜ የወርቅኔ ገበዮ ልጅ ሲያገባ የሱን የወርቅኔን ልጅ ሰርግ አብይ ነው ስፖንሰር ያደረገው። 300 ሚሊዮን ኢትዮጵያ ብር ነው የመደበው ለምወደው ሰው። አብይ 300 ሚሊዮን ኢትዮጵያ ብር መድቦ ሰርግ ኢትዮጵያ ላይ በኢትዮጵያ የምትባል ሀገር አለች። ለአንድ ሰርግ 300 ሚሊዮን ብር ተመድቦ የት ነው የተካሄደው? አንድነት ፓርክ ላይ 4000 እንግዶች ተጋብዞ። እንግዲህ ሁሉም ሰው ያየ እንትን እኮ ነው። አሁን እኔ አዲስ ነገር አይደለም። በቲክቶክ፣ በዩቲዩብ፣ በቴሌቪዥን ሁሉ የተላለፈ ሰርግ ነው። ይሄ ቤተ መንግስት አብይ ከየት ነው የሚመጣ? 300 ሚሊዮን የኢትዮጵያ ገንዘብ፣ የድሃዎች ገንዘብ፣ የዜጎች ገንዘብ ከየት መጥቶ ነው ለዚህ የሚመደበው? አንድ ጥያቄ ነው። ሙስናስ አይደለም ወይ? ለዚህ የሚባል ባጀት አለ ወይ? ፓርላማ የሚያውቀው ለሰርግ ተብሎ ለቤተ መንግስት የተሰጠ ገንዘብ አለ ወይ? እናውራ፣ እንጠይቅ። አንዱ እሱ ነው። ሌላ ደግሞ አስቂኝ የጀነራል ተስፋዬ አያሌውና የጀነራል ሹማ አብደታ ልጆች ሲጋቡ ያው የጀነራል ተስፋዬ አያሌው ወንድ ልጅ የሹማ አብደታ ጀነራል ሹማ አብደታ ሴት ልጅ ተጋቡ። ያንን ሰርግ አብይ ነው ስፖንሰር ያደረገው። እሱም ወደ 200 ሚሊዮን የሚጠጋ ገንዘብ ነው። አገራዊ ሰርግ ተብሎ በጣም የሚገርም ነው ሰርጉ። ሰው ሰርግ ያስፈልጋል። አዎ፣ ነገር ግን ይሄን ያክል ከቤተ መንግስት ባጀት ይሄን ያክል ባጀት ተደርጎ ሰርግ እንትን መደረጉ እንዴት ነው ይሄ ነገር የሚታየው? ሙስና አይደለም ወይ? ጠቅላይ ሚኒስቴሩ የሚያደርጉት ነገር አይጠየቅም ወይ? እንዳውም በውስጥ በኩል የሚያወሩት ያው ጀነራል ሹማ አብደታ ማለት የልዩ ምን ነው የኮማንዶ አዛዥ ነው። የኮማንዶ አዛዥ ሆኖ አጠቃላይ የልዩ ዘመቻ እዝ አዛዥ ነው። ልዩ ዘመቻ። ስለዚህ መከላከያ ሰራዊት ውስጥ ኮማንዶ እዝ አለ። እሱን የሚመራ ነው ሌተናል ጀነራል ሹማ አብደታ። ሜጀር ጀነራል ተስፋዬ አያሌው አለሙ ደግሞ አጠቃላይ የመከላከያ ሰራዊት ስምሪት ክፍል ዋና አዛዥ ነው። እነኚህ ከፍተኛ ኢትዮጵያ ባለስልጣናት ናቸው። የመከላከያ ባለስልጣናት ናቸው። ለልጆቻቸው ብሎ ልጆቻቸው ቢጋቡ ጥሩ ነው፣ የኢትዮጵያ ባህል ነው። ነገር ግን ይህን ያክል ገንዘብ እንትን ሲሆን ሙስና አይደለም። የሙስና ባለቤት ማን ነው ለምለው ጥያቄ ነው።
ሌላ ምሳሌ አበዛው አልቅም። እሱ አንድ ነገር ልጨምርና ላቁ። የብሔራዊ ደህንነት ምክትል ዋና ዳይሬክተር ሲሳይ ቶላ ነው። የሲሳይ ቶላ ልጅም አግብቷል። እሱም ስካይላይት የተዘጋጀው ሰርግ ከመቶ ሚሊዮን በላይ ነው አብይ የመደበው። 100 ሚሊዮን በላይ እኔ ማለት ለዚህ ኢትዮጵያ የሰርግ መንግስት ነው እንዴ? አሜን። ሰርግን ስፖንሰር የሚያደርግ መንግስት ኢትዮጵያውያን እንዳሉ እንግዲህ ስንት ሚሊዮን ህዝብ ነው በረሃብ እየሞተ ያለው። እናቶች እህላቸው እየሞቱ ነው። ነገር ግን አብይ የቤተ መንግስቱ ግንባታ እሱን አናወራ። ለሰርግ ብቻ አብይ የሚመድበው ገንዘብ ሙስና አይደለም ወይ? ኢየሱስ አይገመገምም ወይ? የሙስና አጠቃላይ የሙስና ባለቤት ማን ነው? አሁንም የሰማሁት ጫልቱ ሳኒ ለልጇ ሰርግ አቅዳ ነበር። ለሷም 100 ሚሊዮን ምናምን ተዘጋጀ ተባለና በኋላ ደግሞ በዛ ተብሎ እዛው ቤት ውስጥ በቤትሽ 10 ሚሊዮን በቂ ነው ምናምን ተባለ። በ10 ሚሊዮን ነገር አለቀ ተባለ። የጫልቱ ሳኒ ልጅ ሰርግ። እንግዲህ እኔ ይሄ ኢትዮጵያውያን ይፍረዱ። የሙስና ይሄን ያክል ከባድ ሙስና እኔ ሰምቼም አላውቅም፣ አንብቤም። አንተ የታሪክ ሰው ነህ። በኢትዮጵያ ታሪክ እንዲህ አይነት በቤተ መንግስት የሚመደብ ከፍተኛ የኢትዮጵያውያን ገንዘብ ለሰርግ ብቻ የሚውልበት ጊዜ እኔ አላነበብኩም፣ አላስታውስም። እዚህ ላይ ላቁም ይታለ። መልካም። ዋናው ነጥብ የዚህ ስብስብ መሪ አብይ መሆኑ ነው። አብይ ነው የዚህ ተሰባስቦ ጥናት አጥንቶ በራሱ ጥናት በራሱ ግምገማ ሌቦች ነን ብሎ ምስክርነት ሰጥቶ ተስማምቶ የተለያየው ቡድን መሪ አብይ ነው። የሌቦች ጠቅላይ ሚኒስትር ነው ማለት ነው። እነሱ ሌቦች ነን ብለው ከተስማሙ እሱ የሌቦች ጠቅላይ ሚኒስትር መሆኑ ነው ማለት ነው። ማለት በእነሱ ጥናት መሰረት ነው የምለው እነሱ ራሳቸው ስላሉት ማለት ነው። ሙስና ብለው ሌላ ቮካብለሪ ስለተጠቀሙ እሱ ሌላ ነገር ነው። ትክክለኛ ስሙ ሌብነት ነው። ከዛ በተረፈ አብይ ራሱ ለምን አይገመገምም ለምን አይጠየቅም ለሚለው እሱ ራሱ መልስ ሰጥቷል። ኦልሬዲ ቀድሞ ፓርላማ ላይ የቤተ መንግስት ግንባታ ይሄ ጫካ ፕሮጀክት የሚባለው በ40 ቢሊዮን 50 ቢሊዮን እየገነቡ ነው ትሉኛላችሁ፣ እንዴት ያንስብኛል? 900 እስከ 900 ቢሊዮን በሚደርስ ነው የምገነባው ብሎ ተናግሯል። አሳነሳችሁብኝ፣ እንዴት በዚች መጠን እገነባለሁ ማለት ገንዘቡን አልሰጣችሁኝም፣ ስላልሰጣችሁኝ አትጠይቁኝም የሚል ሰውዬ ነው። ይሄንን ገንዘብ ያገኘው በተቀመጠው ቦታ ነው እንጂ ግለሰቡ አብይ አይደለም። 900 ቢሊዮን 9 ሚሊዮን ብር ሜክ ማድረግ አይችልም። በተቀመጠው ቦታ ነው። የአገርን ስልጣን ተጠቅሞ ነው ያንን ገንዘብ የወሰደው እና ዋናው ማሳያ ሌብነቱ ይሄ ነው ልል ነው እሱ ራሱ የተናገረው። እና አሁን እነሱ ደግሞ ጥናት አቅርበው ሌቦች ነን ብለው ስለተስማሙ እኛ እሱኑ ራሱ ማቅረብ እንጂ ምንም የምንለው ነገር የለንም ሌቦች ነን ስላሉ ማለት ነው። ስለዚህ እሱም ራሱ የዚህ ቡድን መሪና ባለቤት ስለሆነ እሱ የሚኖረው ይሄንን በመንዳት ነው ማለት ነው። እንደዚህ አይነት አሰራርን በመጠቀም የስርዓቱ ጎማ አድርጎ ነው የሚነዳ ማለት ነው እነኚህን ነገሮች የሌብነት አሰራሮችን። ስለዚህ እነኚህ ሰዎች ግለሰቦች አይደሉም። የሰረቁት በግለሰብ ስቴተስ አይደለም። የሰረቁት የመንግስትን ስልጣን ተጠቅመው ነው። መንግስታዊ መዋቅርን ይዘው ነው።
የዘረፉት የአገርን ሀብት ነው፣ ዜጎችን ነው፣ ድርጅቶችን ነው። ለዚህ ነው የምናወራው እንጂ ተራ ሌብነት አይደለም። ይሄ መንግስታዊ ሌብነት፣ መንግስታዊ ዝርፊያ ስለሆነ ነው። አሁን በተደጋጋሚ በተለያዩ ሚዲያዎች የቀረቡ የክልል መንግስታት ዝርፊያዎች አሉ። ለምሳሌ ባለፉት ወራት ውስጥ የሲዳማ ክልል ፕሬዝዳንት በጣም ብዙ ሲከሰስ ነበር። ጥናት ተጠንቶ ለአብይ ቀረበ ተባለ። ይህንን ጥናት አጥንተው ለአብይ ያቀረቡት ሰዎች ከዚህ የሌብነት መንግስት ያድነናል ብለው ይመስለኛል። እንዴት እንዲደረጋል ተብሎ አብይ እሰየው የኔ ጀግና ሳይለው አይቀርም። ምን እንዴት ታሳንሳለህ? እቺን ብቻ ነው እንደ የሰረከው ሳይለው ሁሉ አይቀርም። በዚህ አሰራር ማለት ነው። አሁን በቀረበው ጥናት መሰረት ዋናው ነገር አሽከርነትህ እንዳይጎድል፣ እዛን ቀን ወንጀለኛ ነው የምትሆነው። አሁን ንጹህ ጻድቅ ጀግና ነህ በርታልኝ የሚል ሰውዬ የሶማሌ ክልል የሚነገር አይደለም። የነ ሙስጠፌ የሚነገር አይደለም። ይሄ በተደጋጋሚ ማስረጃ የቀረበበት ጉዳይ ነው። ነዳጅን ኤክስፖርት እስከ ማድረግ ድረስ የሚሄድ የመግደል የማስገደል እሱ የሚነገር የነ ሽመልስ የቱ ጋር ተይዘው የቱ ጋር እንደሚነገር ሁሉ ምንም መጨበጫ ነው የሚያሳጣው። ህንፃን የሚቀሙ ሰዎች ናቸው። ህንፃ ባለቤት ያለውን ህንፃ የሚቀሙ ሰዎች ናቸው። መሬትን በሄክታር የሚሸጡ ሰዎች ናቸው። ማዕድንን አውጥተው የማዕድን ቦታ ያላቸው ሰዎች ናቸው። ኦሮሚያ ውስጥ ያሉ ሰዎች ማዕድን ማውጫቸው ደግሞ የግለሰብ ወታደሮች አሏቸው። ይህ የሚታወቅ ነገር ነው። አሁን ጉጂ እና የተለያዩ ቦታዎች ላይ ባለስልጣናት ከክልል ከሚታዘዝ ሚሊሻ ውጪ ከክልል በሚታዘዝ ወታደሮች ውጪ ባለስልጣናት የቀጠሯቸው ታጣቂዎች አሏቸው ማዕድን ማውጫን የሚቆጣጠሩበት። ይሄ ሁሉ እንደ ወንጀል አይቆጠርም በአብይ ፊት። ኤክስፖርት የሚያደርጉበት ኔትወርክም ሁሉ አላቸው። ይሄ ሁሉ ዝርፊያ ለአብይ ወንጀል አይደለም፣ ለሱ የታማኝነት መሳሪያ ነው፣ የአገልጋይነት መሳሪያ ነው። ያንን ይዘ እኔ ይበቃኛል ቤቴ ገባለው ካልክ እዛን ቀን ነው እስር ቤት የምትገባው፣ ቤት ሳይሆን። ስለዚህ እነኚህ መገለጫዎችን ያቀረብነው እነሱ ራሳቸው ያቀረቡት ጥናት ምሳሌው ምንድነው መገለጫው ምንድነው ለማለት ያክል ነው እንጂ ሌብነታቸውን የኢትዮጵያ ሕዝብ እያየ ስለሆነ እሱን መደጋገም አያስፈልገንም። አንድ ድል ልስጥህና ምልኬሳ ይህንን ፕሮግራም እንዘጋለን። የማጠቃለያ ሐሳብ። መልካም፣ ብዙ ነገር ብለናል። አሁን ዛሬ በአብይ ዘመን ኢትዮጵያ ውስጥ በገንዘብ የማይሸጥ ነገር አለ ወይ ብለን እንጠይቅ። ምንም የለም። ሁሉም ነገር በገንዘብ ነው። ፍትህን በገንዘብ፣ ምንም አይነት በገንዘብ የማይገዛ ነገር የለም። ለምሳሌ በስህተት ለምሳሌ የሆነ ጊዜ ሶማሌ ክልል ሙስጠፌ የሆነ ነገር በስህተት ተናገረና ብሔራዊ ደህንነቶች ያንን ሪኮርድ ይዞ ተደራደሩ። በገንዘብ ቆመ ነገሩ። የብሔራዊ ደህንነት ሰራተኞች በአጠቃላይ በገንዘብ ነው የሚሰሩት። ገንዘብ ካለ ማንም ሰው ላይነካ ይችላል። ሁሉም ነገር አሁን አቃቤ ሕግ ለምሳሌ በገንዘብ ነው የሚደራደሩት። ያንተ ክስ ለምሳሌ እስከ 20 ዓመት ይሄዳል ከተባለ ገንዘብ ካለ 1 ዓመት ሊሆንልህ ይችላል። ይሄ ነገር ዛሬ አይደለም የተጀመረው። ልክ እነ ብርሃኑ ጸጋዬ ፍትህ ሚኒስቴር በሆኑበት ጊዜ ጀምረው እስከ ዛሬ ድረስ አሰራር ነው የሚሆነው። አሰራር ሆኖ ነው እያገለገለ ያለው። አቃቤ ሕግ ያንተን ክስ ማቅለያ ብለው ያቀርባሉ።
ትደራደራለህ። ይሄ ማገት ጉዳይ ባይዘው ማገት ጉዳይ እንደ ፕሮጀክት ለገንዘብ ነው፣ በመንግስት ነው የሚያግተው። እና ምንድነው ይሄ ሁሉ ሲከሰት የሌብነት ስርዓት አጠቃላይ የሌቦች ቡድን ተሰብስበው የሌባ አለቃ መርጠው ሁሉም በየአካባቢው ኪንግ ሆነው ኪንግደም አለው፣ የዝርፊያ ኪንግደም አላቸው። አጠቃላይ ደግሞ የኪንግ ኦፍ ኪንግስ አላቸው። ይሄ ስርዓት እነማንን ነው የማይመለከተው የሚለውን መናገር አለብን። አጠቃላይ ኢትዮጵያውያን እየተዘረፉ፣ አጠቃላይ ዜጎች እየተዘረፉ። ስለዚህ እንዲህ አይነት ሌብነት ቀጥታ ተጎጂው ማን ነው? ኢትዮጵያውያን ናቸው። ሁለተኛ የመንግስት መዋቅር፣ የመንግስት ሰራተኛ፣ መምህራን፣ ጤና ባለሙያዎች በረሃብ እያለቁ ነው። መድኃኒት ከውጭ ሀገር የሚያስገባው እነኚህ ቡድኖች ናቸው ተከፋፍለው። የጤና ባለሙያ በረሃብ ሲሰቃይ መድኃኒት ከጅቡቲ በህገ ወጥ በኮንትሮባንድ ነው የሚገባ ለኢትዮጵያ። መድኃኒት አይገባም። የሚገቡ መድኃኒቶች ደግሞ በኮንትሮባንድ ነው። የማን ነው መድኃኒት ሴክተር ብለህ ጠይቅ እስቲ። ኢትዮጵያ ውስጥ የማን ቡድን ነው መድኃኒት ሴክተር? የሆነ ቡድን ነው የያዘው። ከፈለግን ዲቴሉን መግባት እንችላለን፣ ጊዜ የለንም ለዛሬ። ስለዚህ አሁን የመንግስት ሰራተኛ አጠቃላይ እየተሰቃየ ነው። የኑሮ ውድነት በከተማም በገጠርም ህዝብን እያሰቃየ፣ ፖሊሶች በረሃብ እየተቸገሩ ነው። የፌደራል ፖሊስም የክልል ፖሊስም። ነገር ግን አመራሮች፣ ከላይ ያሉ አመራሮች በአካውንታቸው ነው በሚሊዮን የሚወስዱት እኮ። ለምሳሌ አሁን እኔ ባለፈው አንድ አለ በጣም ገዳይ የሆነ ኦሮሚያ ፖሊስ ኮሚሽን ላይ ያለ ደረጀ ባይሳ የሚባል ቀጥታ በአካውንቱ ላይ አስገባ ብሎ ይደውላል። በአካውንቱ በራሱ አካውንት 20 ሚሊዮን አስገባ ብሎ ይደውላል። የኦሮሚያ ፖሊስ ኮሚሽነር፣ ምክትል ኮሚሽነር በቀጥታ በስልክ። ለምን? አለቃው አብይ ሂድበት ስላለ አይጠየቅም። ለምን? ገዳይ ስለሆነ በዚህ በኩል ደግሞ ይበላል። እንደዚህ ስንል የኦሮሚያ ፖሊሶች፣ የአማራ ክልል ፖሊሶች የበየት ተመልካች ሆነው በረሃብ እያለቁ ያሉ አሉ። ነገር ግን ጥቂት ከላይ ያሉ ሰዎች ግን በአደባባይ በአብይ ፍቃድ እየዘረፉ እንደ ሲዳማ ክልል አንስታ ሶማሌ ክልል እሱ አይነገርም። ከላይ ያሉ ጥቂት ቡድኖች ከአብይ ጋር ሆኖ እየዘረፉ፣ ነገር ግን አጠቃላይ ፖሊስ፣ አጠቃላይ የመከላከያ ሰራዊት በረሃብ ነው የተጨነቀ እየተቸገረ ያለ። የመንግስት ሰራተኛ እንዳለ ዛሬ ልጁን ትምህርት ቤት መላክ አይችልም። መንግስት ሰራተኛ አዲስ አበባም ይሁን ክልል ላይም ይሁን ገጠርም ይሁን ከተማ። ነጋዴው ሳውን ዛሬ ነጋዴው እኮ ንግዱ የማን ነው የሆነው? የሌቦች ሆነ። የጥቂት ቡድኖች ሌቦች ሆነ። ስለዚህ በአጠቃላይ የበይ ተመልካች የሆኑ ኢትዮጵያውያንና መንግስት መዋቅር ውስጥ ያሉ አብዛኛው ህዝብ ከስርዓቱ ተጠቃሚ ሳይሆን ተጎጂ ሆኖ ነው ያለው። አማራጭ ምንድነው? እነኚህ የዘራፊ ቡድን ከአብይ ይጀምራል። አብይ ካልተነሳ ምንም የሚፈወስ ነገር አይደለም። ባዚ ይሄ ምድን ነገር አይደለም። ስርዓቱ ይድናል፣ ሌብነት ይድናል ብለን ማሰብ ማቆም አለብን። ስለዚህ ስርዓቱን መቀየር ነው ዋናው መደምደማችን መሆን ያለበት። ሁላችንም ተያይዘን ተባብረን በአንድነት ከሶማሌ ክልል ጀምሮ እስከ አፋር
ከአማራ ክልል ጀምሮ እስከ ኦሮሚያ ከትግራይ ክልል ጀምሮ እስከ ሲዳማ ህዝቡ ተባብሮ የመንግስት ሰራተኛው ተባብሮ መምህራን ተባብሮ ይህንን ስርዓት መለወጥ ብቸኛው አማራጭ ነው ብዬ ላቆም ይታና። መልካም ያው ላለ መድገም ቅድም አንተ እንዳነሳኸው በመቶ ሚሊዮኖች የሚቆጠር ሰርግ ለብልጽግና ባለስልጣናት ልጆች ሲደረግ የአገር ባለውለታ የሆኑ ሐኪሞች በረሃብ እየተጎዱ ነው ያሉት። መምህራን በረሃብ አለንጋ እየተገረፉ ነው ያሉት። አገሪቷ በሙሉ የከተማ ኑሮ የማይቀመስ ሆኗል። በዚህ ጊዜ ነው በመቶ ሚሊዮኖች ሰርግ ወስነው በኮሚቴ ወስነው ብር ተከፋፍለው የሚያደርጉት። የአገርን ሀብት ከመሬት ውስጥ እያወጡ በድብቅ የሚሸጡት በኮንትሮባንድ የሚዋዋሉት እንደዚህ እየተደረገ። ስለዚህ እነሱ እንዳሉት ራሳቸው በጥናት አረጋግጠናል ብለው እንዳመጡት ይሄ መንግስት የሌቦች መንግስት ነው ስርዓቱ ራሱ። ለዚህ ነው መወገድ አለበት የምንለው። መፍትሄው ይሄንን መጣል ነው፣ ከመንገድ ላይ ማንሳት ነው። ከዛ ውጪ የዜጎችን ህይወት የሚያሻሽል አማራጭ በእነኚህ ሰዎች እጅ የለም። ከነሱ እጅ ውጪ ነው ያለው። ስለዚህ ፕሮግራማችንን በዚሁ ላይ ነው የምናበቃው። ለብልጽግና ምክር ቤት የቀረበ የሙስና ጥናታዊ ጽሁፍ የአገዛዙ የስርፊያ ገመናዎች የሚለው ፕሮግራማችን እዚህ ላይ